አሁን በዚሁ ሰከንድ ሳታውቅ የራስህን ጸሎት መልስ እያዘገየ ቢሆንስ? እስቲ ራስህን ጠይቅ። እግዚአብሔር በሕይወትህ ሊሰራ ያሰበውን ተአምር በገዛ አንደበትህ እያከሸፍከው ቢሆንስ? ልብ በል ወዳጄ፣ ነገሮች የተበላሹብህ አጋንንት ስላጠቁ ብቻ አይደለም፣ ወይንም ደግሞ በሰራው ኃጢአት ብቻ አይደለም። ምናልባት እግዚአብሔር በሚስጥር ያዝ ያለህን ነገር ለሰው ስላወራክ ጠላት መሳሪያ አድርጎ እየተዋጋ ሊሆን ይችላል። ዛሬ ልነግርህ የፈለግኩት መልእክት ለጆሮ የሚጥም መዝናኛ ነገር አይደለም። ይልቁንም ከመንፈሳዊ እንቅልፍ የምትነቃበት የማንቂያ ደወል ነው። ብዙ ታላላቅ መንፈሳዊ ሰዎች፣ እግዚአብሔርን የሚወዱ ቅን ክርስቲያኖች አፋቸውን መዝጋት ስላቃታቸው ብቻ የቀጣይ ሕይወታቸውን ዕጣ ፈንታ ሲያበላሹ አይተናል። መጽሐፍ ቅዱስ በምሳሌ 18 ላይ በግልጽ ሞትና ሕይወት በምላስ እጅ ናቸው ይላል። ሁሉም ሰው የልብህን ማወቅ አይገባው። ሁሉም ሰው የጓዳህን ምስጢር መስማት የለበትም። ስለዚህ ዛሬ መንፈስህን ሰብስበህ አዳምጥ። እግዚአብሔር ለራስህ ያዝ አታውራ ብሎ የሚያስጠነቅቅህን 5 ወሳኝ ነገሮች በዝርዝር እንመለከታለን። እነዚህን ነጥቦች ስትሰማ ሕሊናህ ልትወቅስ ትችላለች። እሱ ግን ለበጎ ነው። መንፈስ ቅዱስ እየተናገረ ለመሆኑ ምልክት ነውና እስከ ፍጻሜው በጥሞና ተከታተለኝ። ከዛ በፊት ግን የዚህ ቻናል የጥቁር ማርያም ሚዲያ ተከታታዮች እንዲሁም አዲስ ተከታታዮች 3 ሰከንድ ልስጣችሁ፣ ላይክ እና ሰብስክራይብ በማድረግ ቪዲዮውን ተከታተሉ። አንደኛ፣ ገና ያልበሰለ ሐሳብክን ራእይክን አታውራ። የመጀመሪያውና ብዙዎቻችን የምንወድቅበት ወጥመድ ነው። እግዚአብሔር በመንፈሳችን ውስጥ አንድ ትልቅ ነገር ያስቀምጣል። የነገ ተስፋ፣ አዲስ አገልግሎት፣ የሥራ ሐሳብ ወይንም ደግሞ ትልቅ ሕልም ሊሆን ይችላል። ታዲያ ችግሩ ምንድነው? እግዚአብሔር የነገረንን ነገር ገና በመንፈሳችን ሳይዋሃድ በጸሎት ሳይበስልና ስር ሳይሰድ እኛ ሮጠን ለሰዎች እናወራዋለን። ለጓደኞቻችን፣ ለቤተሰብ ወይንም ደግሞ በማህበራዊ ድረገጽ ላይ እንለጥፈዋለን። ለምን ካለን መልሱ ቀላል ነው። የሰዎችን አድናቆትና ማረጋገጫን ስለምንፈልግ ነው። ነገር ግን ወገኔ፣ መንፈሳዊ የሐሳብ ጽንስ ልክ እንደ ስጋዊ ጽንስ ጥበቃ ያስፈልገዋል። አንዲት እናት ገና እንደጸነሰች ለፀሐይና ለንፋስ አታጋልጠው፣ በሆዷ ሰውራ ሸሽጋ ትይዘዋለች እንጂ ማለት ነው። ጽንሱ የሚሰራውን በጨለማ በተሸፈነ ስፍራ መሆኑን አስተዋል። የእግዚአብሔርም ቃል እንደዚሁ ነው። ሉቃስ 2 ላይ እመቤታችን ቅድስት ድንግል ማርያምን እንመልከት። ማርያምም ግን ይህንን ነገር ሁሉ በልቧ እያሰበች ተጠብቀው ነበር ይላል። ዓለምን የሚያድን መሲህ እንደምትወልድ ታላቅ የምስራች ብትሰማ አልሮጠችም፣ ለሰውም አላወራችም፣ በልቧ ሰውራ ያዘችው። ምክንያቱም ያለ ጊዜው የተጋለጠ ነገር ያለ ጊዜው ይጨናገፋልና። ታላላቅ የእግዚአብሔር ሥራዎች የሚጀምሩት በድብቅ ነው። በጸሎት ቤትህ ውስጥ በእኩለ ሌሊትም በማንም በማያይ ስፍራ ውስጥ ከእግዚአብሔር ጋር በምታደርገው ንግግር ውስጥ ሥራዎችህ ይረስማሉ። ያላደገን ዛፍ ነፋስ እንደሚታገለው ያልበሰለንም ሐሳብና ራእይ የሰዎች ጥርጣሬ፣ ቅናት፣ የጠላት ወረራ ያጠፋዋል። የሚወዱ ሰዎች እንኳን ሳያውቁ በፍርሃት ንግግራቸው ተስፋን ሊያጨልሙት ይችላሉ። ዮሴፍን እናስታውስ። ገና ልጅ እያለ ሕልሙን ለወንድሞቹ ተናገረ። ውጤቱ ምን ሆነ? ወደ ጉድጓድ ተጣለ። ሕልሙ መፈጸሙ ባይቀርም አፉን ባይከፍት ኖሮ ምናልባት ያ ሁሉ ነገርና መከራ ባልደረሰበት ነበር። ስለዚህ ራእይክን አክብር፣ በጸሎት አብስለው። ሰዎች ስለ አንተ መስማት ያለባቸው ፍሬክን እንጂ እቅድህን አይደለም። ሁለተኛ፣ የግል ውጊያ ድካምህን ለሁሉም ሰው አትለፍ። በዚህ ነጥብ ስላለበት ስጋዊ ወይንም መንፈሳዊ ውጊያ ለሁሉም ሰው ማውራት ነው። ምናልባት ከኃጢአት ጋር እየታገልክ ይሆናል። ፍርሃት አለ፣ ድብርት ወይንም ሱስ እያስቸገረ ይሆናል። ዘመኑ ግልጽነት በሚል ሽፋን ሁሉንም ነገር እንድናጋለጥ ይገፋፋል። ያው አሁን ያለንበት ዘመን ችግሬን ተናግሬ መፍትሄ ያገኛለሁ ብለህ ታስብ ይሆናል። ነገር ግን ስሜትህን በማህበራዊ ሚዲያ ስታካፍለው ላገኘው ሰው ሁሉ ስታጋራው እና ስታወራው ፈውስ እያገኘክ ሳይሆን ቁስልህን ይበልጥ ለኢንፌክሽን እያጋለጥከው ነው። ግን ጌታችን በወንጌል የተቀደሰውን ለውሾች አትስጡ፣ እንቆቻችሁንም በአሳሞች ፊት አትጣሉ። ማቴዎስ 7 ላይ ፈውስ የተቀደሰ ነገር ነው፣ ነፃ መውጣትህ ውድ ዕንቁ ነው። ገና ቁስል ሳይሽር ለሰዎች ስታሳያቸው አንዳንዶች ያዝኑልክ ይሆናል። ብዙዎች ግን
ይፈርዱብሃል። የባስ ደግሞ ጠላት አንተን ለማጥቃት ክፍተት ያገኝብሃል። ድክመትህን ገና ድል ሳትነሳው ስትናገር ሰዎች አንተን በችግር ስም መጥራት ይጀምራሉ። እግዚአብሔር ሊያነሳክ ሲል እነሱ ግን በድሮ ውድቀትህ ይጎትተዋል። ቅዱስ ዳዊት ጎልያድን ከመጣሉ በፊት በበረሃ አንበሳ ሲገድል ማንም አላየው ነበር። ያ ሁሉ ልምምድ የሚደረገው በስውር ነበር፣ በስውርም ነው። እግዚአብሔር አንተን በጓዳ እያዘጋጀ ነው። መድረክ ላይ እስክትወጣ ድረስ ከመጋረጃው ጀርባ ያለው ታሪክ ለሕዝብ መታየት የለበትም። ያ የልምምድ ጊዜ ስለነበረ ማለት ነው። መፍትሄው ምንድን ነው? ንስሐ ግባ። ለካህን እንጂ ለፌስቡክ ጓደኛ አትናዘዝ። መጽናናት ከፈለግ ከመንፈስ ቅዱስ ጠይቅ። ምስክርነት የሚሰጠው ከድል በኋላ እንጂ ከድል በፊት አይደለም። ሶስተኛ በጎ ስራህን አታውጅ። ሶስተኛ ምጽዋትን በጎን ስራን ስለማውራት ነው። ሰውን ትረዳለህ፣ በጣም ጥሩ። ለድሆች ትሰጣለህ፣ በጣም ጥሩ። ቤተክርስቲያን ታገለግላለህ፣ በጣም ደስ ይላል። ነገር ግን ያደረግከውን ነገር ፎቶ እያነሳክ ወይንም ለሰዎች እየነገርክ የምታወራ ከሆነ ዋጋህን ታጣለህ። ኢየሱስ ክርስቶስ በማቴዎስ 6 ላይ አንተ ግን ስትመጸውት ቀኝ እጅ የምታደርገውን ግራ እጅህ አትወቅ ብሏል። እግዚአብሔር የሚቀበለው በድብቅ የተደረገን ስራ ነው። በሰዎች ፊት ለመታየት ያደረግከውን ነገር አይቀበልም። ያ ከንቱ ውዳሴ ይባላል። ሰዎች ጎበዝ ቅዱስ ነው ብለው ሲያጨበጭቡልን ሽልማትን እዚሁ ምድር ላይ ተቀበልክ ማለት ነው። በሰማይ የምታገኘው ዋጋ ግን ባዶ ይሆናል ማለት ነው። እውነተኛ ቸርነት ዝናን አይፈልግም። የምትሰጠውም እግዚአብሔርን ብለህ ከሆነ ለምን የሰው ምስክርነት አስፈለገ? የሰዎችን ትኩረት ለመሳብ የምናደርገው በጎነት ስሩ ትዕቢት ነው። እግዚአብሔር ትዕይንትን ሳይሆን ንጹሕ ልብን ልቦናን ይፈልጋል፣ ይባርካል። ቅዱሳን አባቶቻችን ሌሊት እየተነሱ ድሆችን ያለብሳሉ፣ ያበላሉ፣ ይረዳሉ። ነገር ግን እነዛ የተረዱ ሰዎች ማን እንደረዳቸው አያውቁም ነበር። እንዳይታወቁ ፊታቸውን ይሸፍሩ ነበር እነዚህ አባቶች። ምክንያቱም የሰማይ ክብር ከምድር ጭብጨባ እንደሚበልጥ አጥብቀውና ጠንቅቀው ስለሚያውቁ ነው። ስለዚህ ወገኔ በጎ አድርግ፣ ከዛም ዝም በል። አንተ በድብቅ ስትሰራ እግዚአብሔር በግልጽ ይከፍልሃል። የሰራኸው በጎ ስራ እግዚአብሔር ብቻ ይወክልህ። እሱ ሲመሰክርልህ ደግሞ ዓለም ሁሉ ይሰማሃል ማለት ነው። አራተኛው የቤተሰብን ምስጢር አታባክን። አራተኛው እጅግ ወሳኙ ነጥብ የቤተሰብንና የትዳርን ምስጢር መጠበቅ ነው። የትዳር አጋርን ልታበሳጭ ትችላለች። ልጆች ወይንም ወላጆች ከአንተ ጋር ላይ ስማሙ ይችላሉ። ነገር ግን በቤት ውስጥ የተፈጠረውን አለመግባባት ይዘህ ወደ አደባባይ አትውጣ። ምሳሌ 11 ላይ ምስጢርን የሚገልጽ ሰው ሐሜተኛ ነው፣ መንፈሱ ታማኝ ግን ነገሩን ይሰውራል ይላል። ቤተ ክርስቲያን ነው። ቤት ውስጥ ያለው ነገር ቅዱስ ነው። ችግሮች ሲፈጠሩ መፍትሄው ጸሎትና ምክክር ነው እንጂ የጎረቤት ወሬ አይደለም። የትዳር አጋርህን ድክመት ለሌሎች ስትናገር ትዳርህን ነው እያፈረስክ ያለው። ሰዎች ስለ ቤተሰብ መጥፎ ነገር እንዲያስቡ፣ እንዲንቁ ወይንም እንዲያዝኑልህ በማድረግ ለሰይጣን በር ትከፍታለህ ማለት ነው። የውጭ ሰዎች በቤት ጉዳይ ሲገቡ ሰላም አይፈጠርም። ይልቁንም ልዩነቱ እየሰፋ ነው የሚሄደው። በእርግጥ ምክር መጠየቅ ያስፈልጋል። ነገር ግን ምክር መጠየቅ ያለብህ ከእግዚአብሔር ሰው፣ ከመንፈሳዊ አባት፣ ከካህን፣ ከንስሐ አባት እንጂ ዝም ብለህ ካገኘው ሰው አይደለም። ሐሜት ለሚወዱ ሰዎች የቤተሰብህን ገበና አትስጥ። ፍቅር ይሸፍናል፣ ፍቅር ይታገሳል። ሚስት ባሏን፣ ባል ሚስቱን፣ ልጆች ወላጆቻቸውን ሊሸፍኑ ይገባል ማለት ነው። በቤት ያለውን ቀዳዳ ለሰው በማብራት ሳይሆን በጸሎት ድፈነው። በድብቅ የጠበቅከውን ቤት እግዚአብሔር በግልጽ ይባርከዋል ማለት ነው። አምስተኛ እግዚአብሔር ያልፈቀደውን የነገን እቅድ ማውራት። ብዙ ጊዜ አንድ ጥሩ ሐሳብ ሲመጣልን እግዚአብሔር ተናገረኝ ብለን ወዲያውኑ እናውጃለን። ነገር ግን ጥሩ ሐሳቡ ላይ የእግዚአብሔር ጊዜ ደረሰ ማለት አይደለም። ሙሴ እስራኤልን ነፃ ለማውጣት እንደሚጠቀምበት ቢያውቅም ጊዜው ስላልደረሰ ለ40 ዓመታት በበረሃ ተቀምጧል። ጌታችን ኢየሱስ ክርስቶስ ራሱ አገልግሎትን የጀመረው በስንት ዓመቱ ነው? በ30 ዓመቱ ነው። ዝም ብለህ የነገውን እቅድን ስትለፍፍ ነገሮች ባሰብኩ መንገድ ሳይሄዱ ሲቀሩ ለሰው መሳቂያ መሳለቂያ ትሆናለህ። አደርገዋለሁ ያልከው ታዲያ የታለ ይለዋል። ስለዚህ ዝምታ ጥበብ ነው። ኖህ መርከቧን እኮ ሰርቶ እስኪጨርስ ዝናብ እንደሚዘንብ አልሰበከም።
መዶሻውን አንስቶ በዝምታ ሰራ እንጂ አልሰበከም ነበር። ስለዚህ አንተም ስራህን እስከምትጨርስ ፍሬህን እስከምታይ ድረስ ዝም በል። እግዚአብሔር ሂድ ሲልክ ሂድ፣ ተናገር ሲልክ ተናገር። የመንፈስ ቅዱስን ፍቃድ ጠብቅ። ፍጥነት በረከት አይደለም፣ ትክክለኛ ጊዜ እንጂ ማለት ነው። ተወዳጆች እውነቱን እንነጋገር ከተባለ ብዙዎቻችን ቀድመን ራእያችንን የምናወራው ለሰዎች ትኩረትን ስለምንፈልግ ነው አይደለም? ህልማችንን የምንናገረው የምናወራው ሰዎች ጎበዝ እንዲሉን ነው። ችግራችንን የምናወራው አይዞክ አይዞሽ እንዲሉን ነው። የሥራ ቦታችንን ስራችንን የምናሳየው ክብርን ፈልገን ነው። ነገር ግን ከሰው ክብር ይልቅ የእግዚአብሔር ማረጋገጫ ይበልጣል። ዝምታ ድክመት አይደለም። ዝምታ ታላቅ መንፈሳዊ ተጋድሎ ነው። ማንም ሳያደንቅ ከእግዚአብሔር ጋር ብቻ የምታደርገው ጉዞ የህይወትን መሰረት ያጠነክራል። በስውር መሰረት የተሰራ ቤት በጎርፍ አይወሰድም። ስለዚህ ምርጫው እናንተ ነው። ህልማችሁን፣ ጸሎታችሁን፣ ትዳራችሁን ለሰው እያወራችሁ በረከታችሁን ታባክናላችሁ ወይስ አፋችሁን ዘግታችሁ እግዚአብሔር እስኪሰራ ድረስ በትዕግስትና በትህትና ትጠብቃላችሁ? መልሳችሁን ኮሜንት ላይ ጻፉልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። በጎጆዬ ስላለሽ መጉደልን አላውቅም።